በሩ ሲከፈት እንዴ እኔ የዚህ ቤት ልጅ ነኝ፣ ግን እንደ ዘበኛ እኔ ነኝ በር ምከፍተው ሁሌ፣ ያቺ ሰራተኛ የት ሄዳ ነው እያለች እየተቆጣ እንግዲህ ስሜታዊ የሆነ በር ስትከፍት ያጋጠማትን ነገር አይኔ ነው ወይስ ማን ነው እያለች ተጠራጥራ ነበር። አቶ በኃይሉ መጥቶ ሰፕራይዝ የእህቴ ልጅ እያለ ሰፕራይዝ አድርጓታል። እሷም ደንግጣ ክርር ብላለች። ከየት መጣ ብላ ማለት ነው። ምክንያቱም ታስሯል፣ ሰላም አገኛለሁ ብላ አስባ ነበር። ነገር ግን ያላሰበችው ነገር ነው ክስት ያለባት ማለት ነው። በዚህን ስሜቱና ድንጋጤዋ በቃ የለም መሬቱ ተሰንጥቆ ቢወጣት ደስታዋ ነው። ወይ አምላኬ ከዚህ ከሰውያ አውጣኝ፣ ምን ሊያደርገኝ እያሰብ ይሆን? በጭንቀት ገደለኝ፣ ይገለኝ ይሆን ወይስ ይተወኝ ይሆን? አስጨንቆ ከሚገለኝ ምን አለ በአንዴ ትንፋሽን ቁርጥ ቢያደርግ። ጉድ ነው በገዛችን እንደዚህ እንቅልፍ። ሰላም ጤና ይስጥልኝ የቻናላችን ቤተሰቦች፣ እንኳን ደህና መጣችሁ ወደ ቻናላችን። ዛሬ እንግዲህ አደራ ድራማን ይዘንላችሁ መተናል። ቀጣዩ ክፍል ምን ተፈጠረ የሚለውን እንግዲህ አብረን እናያለን በዝርዝር ማለት ነው። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ላይክ፣ ሰብስክራይብ፣ ሸር እያደረጋችሁ ዛሬ እንግዲህ አደራ ድራማ አቶ በኃይሉ ከእስር ቤት ተፈቶ ወደ ቤት ተመልሷል ማለት ነው። ቃል እንግዲህ እየተጨነቀች ነው ያለችው። አቶ በኃይሉ ምን ያደርገኝ ይሆን? ጭንቀቴስ ምን ያደርጋል እያለች እንግዲህ የኔ መጨነቅ ምንድን ነው? እሱ ያሰበውን ለማድረግ ወደኋላ አይልም። ምን አባቴ ሊሆን ነው? ከሱ ጋር ፉክክርና ተንኮል ቢቀርብ ኑሮ እያለች ይህ ጸጻታት ይገኛል ማለት ነው። አሁን ሰዓት ላይ የመጨረሻ በጣም ቃል ከበኃይሉ ጋር እንደዚህ አይነት ጨዋታ መጫወቷ የሚያስጠላ ነው ማለት ነው። እሷ ከእስር ቤት ታስሮ ይኖራል ብላ አስባ ነበር። ነገር ግን እሱ ደግሞ አሁን ሰዓት ላይ በዋስ ተፈቷል እና እንግዲህ ሰላምም መሆነሽ ነው ቃል ዛሬ እኮ አጎትሽ ደስታው ቀን ነው፣ ስለዚህ እንደዚህ መሆን የለብሽም፣ ውጭ ወተን ምሳ እንበላለን ብላት እሷም እሺ እያለች ነው። እናም እንግዲህ ምንድን ነው ያለው የቃል ጓደኛ እንግዲህ ፕሌንን በጣም እያሰቃየቻት እየተጫወተችባት ትገኛለች። ሲጋራም ስታጨስ አታጭሺ ለምንድን ነው እያለች ስትቆጣት ሁሉን ነገር ወደ እሷ አድርጋለች። ብሌን ደግሞ አንድ የጻፈችላት እውነተኛ ደብዳቤ አለ። እሱን ደብዳቤ ዛሬ ላይ ሰላም እጅ ላይ ገብቷል። እንዳጋጣሚ ሆኖ ያ ደብዳቤ እንዴት ገባ የሚለው ፕሌን እንግዲህ በያገኘችው ቻንስ ያንን ደብዳቤ ለወይዘሮ ሰላም ለመስጠት እየታገለች ነበር። ያንን ደብዳቤ ልትሰጣት አልቻለችም። አሁን ሰዓት ላይ ሁሉም ሰው ቤተክርስቲያን ሂደዋል፣ እናንትናም ነቃልም ተኝተዋል ብላ ጃኬቷ ውስጥ ልትከት ስትል ወይዘሮ ሰላም መታ ምን እያደረግሽ ነው ፕሌን? ለካ ትናንትና ቦርሳዬን ስትፈትሽ የነበረው ልትሰርቂ ነው ወይ ብላታለች። እሷም ሰንበት አልሄድሽም እንዴ ስትላት፣ እንዴ ሰንበት ሊሄድ ጠብቀሽ ነው እንዴ ልትሰርቂ ያልሽው ብላ ደብዳቤውን አንስተዋለች። ወይዘሮ ሰላም እውነት ደብዳቤውን አንብባ እውነቱን ትቀበላለች አትቀበልም የሚለውን እንግዲህ ሰላም ማንነቷን ሳታሳውቅ ቃል ልጇ እንዳልሆነች ነበረ ጽፋ የሰጠቻት ልታኖር ያለችው ደብዳቤውን። አጋጣሚ ሆኖ ደግሞ እንግዲህ ተገናኝተዋል። ያንን ደብዳቤ ሳታነብ ሰው ይመጣል አይመጣም ወይስ አንብባ እውነታውን ትቀበላለች? ከፕሌን ጋር ያላትስ ግንኙነት ምን ይመስላል የሚለውን አብረን እናያለን ማለት ነው። ወደ ወይዘሮ ቃል እንግዲህ ስንሄድ ወይዘሪት ማለት ነው ረባሿ፣ እሷ እንግዲህ ቃል ምን እያሰበች ነው ያለችው? አሁን ሰዓት ጓደኛውም እያስፈራራቻት የምትፈልገውን ነገር እያደረገች ትገኛለች። የወይዘሮ ሰላም እንግዲህ እሷም ምንም ማድረግ አልቻለችም። ሁሉን ነገር አሚን ብላ ወንድሟ ያደረጋትን ሁሉ እረስታ ተቀምጣለች ማለት ነው። ወንድሟ እንግዲህ አሁንም ተንኮሉን እንደያዘ ተቀምጧል። ተንኮሉስ ምንድን ነው? አቶ በኃይሉ ዛሬም ቢሆን ነገም ቢሆን የሰላምን ንብረት ካላገኘ መቼም አይፋታትም። ቃል ግን በኃይሉም ታስሯል። ጓደኛዬም እንግዲህ ቤት ካስገባት ሚስጥሬን የሚያቅብኝ ሰው ስለሌለ እኔም በነፃነት እኖራለሁ ብላ ነበር እንግዲህ እሱን ያሳሰረችው ማለት ነው። ያ ነገር ደግሞ የቃል ነፃነት መቼም ሊሆን አይችልም። በኃይሉ ያላትን ነገር እማታደርግ ከሆነ ነፃነቷ ይነፈጋል ማለት ነው። ለምን በኃይሉ ነው እዚህ ቤት ያስገባት እና አሁን አቶ በኃይሉ ደግሞ ሌላ ሰው ልኮ ሰላምን ልጅሽ አይደለችም ካላት ሰላም እንግዲህ ከቤት ታባረራታለች። ያንን ደግሞ ማድረግ አይችልም እሱ ምክንያቱም ጥቅም የጋራ ስለሆነ። እናም እንግዲህ ጓደኛውም ብሌንን እያሰቃየቻት ትገኛለች። ለምንድን ነው አንቺ እኔ የምልሽን የማታደርጊው? እገልሻለሁኝ
ቃል ጋር ምንም ግንኙነት እንዲኖርሽ አልፈልግም ወይዘሮ ሰላምም እያለ ለወይዘሮ ሰላም እንግዲህ ቦርሳዋንም ስትከፍት ወይዘሮ ሰላም መታ ነበረ። ምን እያደረጋችሁ ነው ብላ ስትላት፣ ኧረ እትዬ እኔ ልሰርቅ አልነበረም ቦርሳሽን ላቀብልሽ ነበር ብላታለች። ሰላም ግን ልታምን አልቻለችም። በቃ እንደዛ ከሆነ ችግር የለውም፣ ግን ሁለተኛ እንደዚህ አይነት ነገር እንዲፈጠርም ሆነ ምንም ነገር ግጭት ሊኖራቸው አይገባም። አንቺም ወደ ስራሽ፣ አንቺም ደግሞ ቦታሽን ትፈልጊያለሽ፣ ምንም ጥፋት አልፈልግም ብላ የቃልን ጓደኛ ማስጠንቀቂያ ሰጥታታለች። ቃልም እንግዲህ በኃይሉ ወይዘሮ ሰላም ሆነው ምሳ ሊበሉ እየወጡ እንዳሉ ምንድን ነው ያለቻት? ያው ወይዘሮ ሰላም አኩርፋለች ብሌንን። እሷም እንግዲህ ያንን እንትን ተጠቅማ ሰራተኛ ከኛ ጋር ሄድም ሰራተኛ የሚሄድ ቢሆን ኑሮ ይዘንሽ እንሄድ ነበር ብላ በሳት ላይ ዘይት አርከፍክፋለች ማለት ነው። ይህንን ነገር ደግሞ ያው ፕሌንም ውስጧ እያወቀ እያረረም ቢሆን ተቀብላለች ማለት ነው። ምክንያቱም ይሄ ነገር እንዴት ነው አሁንም እየተጫወቱባት ነው ያለው። በየትኛውም ቢሆን ባገኘው ቻንስ እውነታውን መናገር እፈልጋለሁ። ልጇ እንዳልሆነች አቶ በኃይሉ እየተጫወተባት እንደሆነ እውነቱን ማወቅ አለባት ወይዘሮ ሰላም ብላለች። ወይዘሮ ሰላም ግን እውነታውን ተቀብላ ምንም ልታደርግ አትችልም፣ አትቀበላትም። ሰላምን አሁን ሰዓት ላይ የምታምነው ቃል ልጄ በኃይሉም ደግሞ ምንም እንደማይከዳት አድርጋ ነው እያመነች ያለችው እና እየተጫወቱባት እንደሆነ ምንም ልታቅ አልገባትም ማለት ነው። ፕሌን ግን ባላት አቅም እየታገለች ነው ለወይዘሮ ሰላም። ያንን ነገር ግን ማን ነው የሚረዳው? እሷም እንግዲህ ከዚህ ቤት መውጣት አለብኝ፣ እውነታውን ነግሬ ከዚህ ቤት መውጣት አለብኝ ብላ ወስናለች ፕሌን። እናም ያንን ነገር እንዴት ልታደርግ ትችላለች? እውነት ትወጣለች ከዛ ቤት ብትወጣ ሁሉም ሰላም ያገኛል። ምክንያቱም ቃልም ሰላም ታገኛለች፣ አቶ በኃይሉም ሰላም ያገኛል። እውነታውን ስለምታውቅ ውስጣቸው ስለሚያውቅ ይህንን እውነታ አትናገርም ብለው ስለሚያምኑ ማለት ነው። እሷ ከዛ ቤት ከወጣ ሁሉም ነገር ይረሳል የሚል ሀሳብ አላቸው።